ከዚህ በፊት ስለ ጉግል ጄሚናይ የተለያዩ ተከታታይ ቪዲዮዎችን ሰርቼላችኋለሁ። በአዲሱ ጉግል ጄሚናይ 3 ፕሮ ላይ ደግሞ አዳዲስ በጣም ኤክሳይትድ የሆኑ አዳዲስ ነገሮች ተጨምረዋል። ስለዚህ በአዲሱ ጉግል ጄሚናይ 3 ፕሮ ላይ ምን ነገሮች ተጨምረዋል፣ እንዴት መጠቀም እንችላለን የሚሉትን ነገሮች ዲቴል ገብቼ የማሳያችሁ ይሆናል። ከዛ በፊት ግን ቪዲዮን ላይክ አድርጉ፣ እንዲሁም ቻናሉን ሰብስክራይብ አድርጉ። ጉግል ጄሚናይ 3 ፕሮ ላይ ከተሻሻሉት በጣም ከወደድኳቸው እኔ ኤክሳይትድ ካደረጉኝ ነገሮች አንዱ የኮዲንግ እውቀቱ ነው። እንግዲህ ጉግል ጄሚናይ ላይ የምትፈልጉት ፕሮጀክት ወይም አፕሊኬሽን ካለ ስለዛ ነገር ኮድ እንዲሰራላችሁ ማድረግ ትችላላችሁ። እንደነገርኳችሁ የኮዲንግ እውቀቱ አሁን ላይ በጣም በሚያስገርም ሁኔታ አድጓል። ለምሳሌ እኔ አንድ አፕሊኬሽን እንዲሰራልኝ ፈልጌ ነበረ። እንዲሰራልኝ የፈለግኩት አፕሊኬሽን በአማርኛና በእንግሊዝኛ የተጻፉ ጽሁፎችን ወደ ድምጽ የሚቀይር አፕሊኬሽን ነው። ያ ማለት ቴክስት ቱ ስፒች ማለት ነው። በዚህ አፕሊኬሽን ውስጥ እንዲኖሩ የፈለኳቸው ነገሮች አሉ። ለምሳሌ የወንድና የሴት ድምጽ እንዲኖረው ፈልጋለሁ። ይሄ የድምጽ ምርጫው ነው። የቋንቋ ምርጫው ደግሞ እንግሊዝኛና አማርኛ። ከዛ በተጨማሪ ደግሞ የቋንቋ ዘይቤው ምንድነው? በሐዘን፣ በደስታ እንዲሁም ደግሞ በሰርፕራይዚንግ የመሳሰሉ ድምጾችን እንዲያካትትበት፣ ለምሳሌ የህፃን ድምጽም ከፈለኩኝ በዛ ጀነሬት እንዲያደርግልኝ ማለት ነው። እናም በቀላሉ በአማርኛ ነው የምፈልገውን ነገር ይሄን ሁሉ አብራርቼ ጻፍኩለት። ውጤቱ ደግሞ ይሄን ይመስላል። እንደዚህ ሰጠኝ። ውስጥ ስገባ ይሄን ይመስላል። ለምሳሌ የምፈልገውን ቋንቋ መርጣለሁ። ጽሁፉን እዚህ ጋር አስገባለሁ። እንዲያነብልኝ የፈለኩትን ማለትም ወደ ስፒች እንዲቀይርልኝ የፈለኩትን ቴክስት አስገባለታለሁ። ከዛ ደግሞ በሴት ይሁን በወንድ ይሁን የሚለውን እዚህ ጋር መርጣለሁ። እንደዚህ ከመረጣችሁ በኋላ በቀላሉ እንደዚህ ጀነሬት ያደርገዋል ማለት ነው። የሰራልኝን ድምጽ ደግሞ አዳምጡት። ሰላም፣ ይህ የሙከራ ጽሁፍ ነው። እስቲ እንዴት እንደሚያነበው እንስማ። አማርኛና እንግሊዝኛ። ይሄን ሁሉ የሰራልኝ እንግዲህ በደቂቃዎች ውስጥ ነው። እንደዚህ ከሰራላችሁ በኋላ የጎደለ ወይም መስተካከል ያለበት ነገር ቢኖር አሊያም ደግሞ መጨመር ያለባችሁ ነገር ቢኖር እነዛን በጽሁፍ ደግማችሁ ትነግሩታላችሁ። አሻሽሎ መልሶ ይሰራላችኋል ማለት ነው። ታዲያ የዚህን የሰራላችሁን ኮዱን ከፈለጋችሁት እዚች ጋር ነክታችሁ በቀላሉ ኮዱን ኮፒ አድርጋችሁ መውሰድ ትችላላችሁ። ውስጥ ገብታችሁ እንደዚህ ደግሞ ማየት ትችላላችሁ። እኔ ጉግል ጄሚናይ 3 ፕሮ ላይ የኮዲንግ እውቀቱ በጣም ኤክሳይትድ አድርጎኛል። በጣም የመሰጠኝ ነገር ነው። እናንተም እስኪ የምትፈልጉትን ነገር በአማርኛ በጽሁፍ እንዲሰራላችሁ አዛችሁ ሞክሩት። ሌላኛው ደግሞ ኤክሳይትድ ያደረገኝ በጣም የተመቸኝ ነገር ምንድን ነው? ይሄ ፊቸር በእርግጥ ከዚህ በፊት ነበር፣ ነገር ግን በአማርኛ ቋንቋ አይደለም የሚሰራው፣ በሌሎች ቋንቋዎች ይሰራ ነበር። አሁን ግን በአማርኛም መስራት ጀምሯል፣ በድምጽ ማለት ነው። እሱ ምንድነው? የምትፈልጉትን ነገር በቀላሉ ልክ እንደዚህ በቪዲዮ ማለት ነው ስለዛ ነገር መጠየቅ ትችላላችሁ። የማታውቁት ዕቃ እንኳን ቢሆን እንደዚህ ቪዲዮ ላይ ያስገብታችሁ ጄሚናይ ይሄ ነገር ምንድነው ብላችሁ ብትጠይቁት ያ ነገር ምን እንደሆነ በአማርኛ በድምጽ ይነግራችኋል ማለት ነው። ስለዛ ነገር ማወቅ የምትፈልጉት ነገር ካለ ደግሞ ይጠይቃችኋል። ማወቅ ከፈለጋችሁ እናንተም ስትጠይቁት ስለዛ ነገር ደግሞ በዝርዝር መረጃ በአማርኛ በድምጽ ይሰጣችኋል ማለት ነው። ይሄም እኔ በጣም የተመቸኝና የወደድኩት ነገር ነው። ሌላኛው ጉግል ጄሚናይ ላይ ኢሜጅ ጀነሬት ካደረጋችሁ በኋላ ኢትዮጵያዊ የሆነ ሉክ እንዲኖረው ማለትም ኢትዮጵያዊ የሆነ መልክ የሚኖራቸውን ነገሮች ጀነሬት ለማድረግ ትንሽ ከበድ ይል ነበር። ነገር ግን በጉግል ጄሚናይ 3 ፕሮ ላይ ይሄ ነገር ተቀርፏል። በቀላሉ ኢትዮጵያዊ ሉክ ያላቸው ወይም ኢትዮጵያዊ መልክ ያላቸው ፎቶዎችን ጀነሬት ያደርግላችኋል። ከዛ በተጨማሪ የአማርኛ ጽሁፎች ከነበሩት ጽሁፍ አይመስልም ወደ ሌላ ነገር ይቀይረው ነበር፣ አማርኛ ጽሁፉን ማለት ነው። ነገር ግን እዚህኛው ላይ ማለትም ጉግል ጄሚናይ 3 ፕሮ ላይ በቀላሉ የምትፈልጉትን የአማርኛ ጽሁፍ ፎቶአችሁ ላይ ማስገባትም ትችላላችሁ። ቁልጭ አድርጎ ያስገባላችኋል። በተጨማሪም ደግሞ ከአማርኛ ሌላ በኦሮምኛና በትግርኛም አሁን ላይ እየሰራ ይገኛል። ይሄም ደግሞ እያደገ ሲሄድ በደንብ በእነዚህ ቋንቋዎችም መጠቀም ትችላላችሁ ማለት ነው። ጉግል ጄሚናይ 3 ፕሮ ላይ አዳዲስ ነገሮች የተካተቱት እነዚህን ይመስላሉ። እኔ በጣም የተመቹኝ ነገሮች ናቸው። ስለዚህ ጉግል ጄሚናይ ላይ እናንተም የምትፈልጉትን ነገር በቀላሉ ልክ እንደዚህ መጠቀም ትችላላችሁ ማለት ነው። በየጊዜው አፕዴት እየሆነ አዳዲስ ነገሮችን እያካተተ እያሻሻለ እየመጣ ይገኛል። እናንተ ጉግል ጄሚናይን እስካሁን ተጠቅማችሁ ከሆነ የወደዳችሁትን ነገር ኮሜንት ላይ ጻፉልኝ። በቀጣይ ደግሞ አዳዲስ ነገሮች ሲኖሩ የማቀርብላችሁ ይሆናል። እስከዛ ቪዲዮ ላይክ አድርጉ፣ ለሌሎች ደግሞ ይሄን ቪዲዮ ሼር አድርጉላቸው።